ሰላም የተወደዳችሁ ይህንን መልእክት የምትሰሙ ወንድም እህቶቼ በጌታ ያላችሁ በጌታም ያልሆናችሁ ብትሆኑ አንድ መልእክት ለመናገር ነው ወደፊታችሁ የቀረብኩት። ብዙ ጊዜ ትላንትናችን ላይ መልካም ያደረግነው ነገርም ሊሆን ይችላል ወይ ደግሞ መጥፎ የህይወት ጠባሳም ሊሆን ይችላል እና ሰዎች ብዙ ጊዜ ኋላ ትላንት ያደረጉት ነገር ላይ ስታክ አድርገው ይቀራሉ ነገን አለማየት ወይ ደግሞ አሁን ያሉበትን ሁኔታ እየተመለከቱ የፊታቸውን እያዩ ጳውሎስ እንዳለው የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ እንዳለው እንደዛ ለማድረግ ሲቸገሩ ብዙ ሰዎች እንመለከታለን። መጽሐፍ ቅዱስ ስለዚህ ጉዳይ ምንድን ነው የሚለው? በተለይ ደግሞ አዲስን ነገር ስለመልመድ፣ ዛሬን ስለመኖር፣ ትላንትና እንዴት ማለፍ እንዳለብን፣ ትላንትናን እንዴት መርሳት እንዳለብን መጽሐፍ ቅዱስ ብዙ ቦታዎች ላይ በተለይ በጌታችን በኢየሱስ ክርስቶስ የመጣውም የዚህ የአዲሱ ኪዳን እግዚአብሔር ጋር ያደረግነው የአዲሱ ኮቨነንት ምሳሌ በራሱ የሚያስረዳን አንድ ትልቅ ነገር አለ። ከዛ ውስጥ ጳውሎስ የሚናገረውን አንድ ቃል ባነብ ደስ ይለኛል። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌውን ሰዎችን ከራሱ ጋር እንደሰቀለን እናውቃለን ይላል በሮሜ ምዕራፍ 6 ቁጥር 6 ላይ። በሌላም ስፍራ ላይ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል ይላል። ወገኖቼ መኖር ዛሬ ነው። መኖር ዛሬ ነው። ትላንትን እያሰቡ ዛሬን ከማጣት ትላንትን ረስቶ ዛሬን መኖር በጣም ይበልጣል። እኔ አሁን ያለሁት ነኝ። ትላንትናው ኢያሱ ነው። የዛሬ ዓመት የነበረው ኢያሱ ዲፍረንት ኢያሱ አሁን ያለሁት ነኝ። እና በትላንትና አንዳንድ ጊዜ ሰዎች እንደዚህ ገጥሟቸው አያውቁም። እንዴ አንተ እንትን ያረከው ልጅ አይደል እንዴ ከዛሬ 5 ዓመት በፊት ነው አይደለም ብዬ አውቃለሁ። ኖ that ኢያሱ is past። ትላንትና ነበር። ክርስትና ልክ እንደዛ ነው። ትላንት ነው። not even the bad thing that we did in our life, even the good things። ጳውሎስ ያለው እሱ ነው። መልካም የሆነውን ነገር እንኳን ቢሆን ትላንትን ምን ማድረግ ነው የሚያስፈልገው? መርሳት። መኪና ስንነዳ ከኋላ የምናይባቸው እንትኖች አሉ፣ ስፖኪዎች አሉ፣ በግራና በቀኝና ውስጥ ላይ መስታወቶች አሉ፣ ሚረሮች አሉ። እሱን እያየ የሚነዳ ሰው አለ? የለም። እሱን የምናየው ቼክ በጎንና በጎን ምን እየመጣ እንዳለ ቼክ ለማድረግ ነው እንጂ ለመንዳት አይደለም። ለመንዳት ወዴት ነው የሚታየው? ፊት ለፊት ባለው ትልቁ መስታወት ወደፊት እያየን ነው የምንነዳው። በኋለኛው መስታወት እየታየ አይነዳም ወገኖች። ስለዚህ ወደፊት መሄድ የሚፈልግ የኋላውን መርሳት መቻል አለበት። ያለፈውን መተው መቻል አለበት። መጣል መቻል አለበት። ስለዚህ ወገኖች አሮጌው አልፏል፣ እነሆ አዲስ ሆኗል እንዳለ መጽሐፍ። ዛሬ አዲስ ቀን ነው። today is a new day። በቃ እኔን የሚገልጠኝ የዛሬው ህይወቴ ነው። የኔ ማንነት የተመሰረተው ዛሬ ላይ ነው። የትላንት ውድቀት ሊኖር ይችላል። የትላንት መልካም ነገር ሊሆን ይችላል። የትላንትና ሰዎች በትላንት ዲፋይን ሊያደርጉን ላይ ይሞክራሉ። ይመጡና በህይወታቸው ውስጥ እንዲህ አንተ እንትን አይደል ብለው ሊለጥፉብን ይችላል። ኖ አይ ሙቭድ ኦን። አለፍ ያለው ትላንት አልፏል፣ አሮጌው አልፏል ልንል ያስፈልጋል። እና ይሄንን ልላችሁ ነው በፊታችሁ የቀረብኩት። ስለዚህ ዛሬን እንኑር። ጌታ ይባርካችሁ። ተባረኩ።